ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የስራ ፊልድ ቀየርኩ። ምን አደረኩኝ? የእንስሳት ሐኪም ሆንኩኝ። ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ ቀጥታ። መቼስ ችግር አያጣኝም። አንተ ነህ ደወልክልኝ? አዎ እኔ ደወልኩኝ። አይ ሰላም ነው? እንዴት ነው? አሎ አንተ ነህ የእንስሳት ሐኪም? አዎ የእንስሳት ሐኪም ነኝ። ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ። ቡርሴ ሐኪሙ ይባላል። ኦኬ እስቲ የሆነ ውሻ ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው። እዚህ መኪና ውስጥ? አዎ ብሎ አልወጣም አለኝ። አልወጣም አለኝ? አዎ እስቲ ለኔ ጣለ። እኔ አሁን ጉዳዩን ጨርስ። እስቲ ጨርስ። እዚህ አሁን ጠብቀኝ። ችግር የለም። በቃ ቡቼ ቡርሴ መጣለሽ። ቡቼ ና እንዳነካኝ ዋስ ከነካኝ ነፍሳል ጌታ ምስክሬ ነው። ያው ከነካኝ ነፍሳለሁ። ከዛ ጎሮሮን ይዤ አንደፋድፋለሁ፣ ትሞታለሁ። ውሻ ወስነ ግባ። እኔ የምናገረው በጣም ይቅርታ በቃ አጨርሱ፣ እናንተ ጨርሱ። እኔ ስራዬም አይደለም ዝም ብዬ አየር ልሸቅል ብዬ ነው። እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ምንም አውቀው ነገር የለም። በቤተሰብ ጉዳይ ጣልቃ አልገባም። በቃ ስራ ለብላር እንደ መጣው አውቃለሁ፣ ግን እኔ አሁን አልችልም።